ራስን ማወቅ የሁለንተናዊ ስኬት ብቸኛው ቁልፍ። ዛሬ አንድ እውነት ልንገራችሁ። አብዛኛው ሰው በህይወቱ ስኬታማ የማይሆነው ሰነፍ ስለሆነ አይደለም። አብዛኛው ሰው ስኬታማ የማይሆነው ዓለምን ለማወቅ እየሮጠ ራሱን ግን ስለማያውቅ ነው። ታዋቂው ግሪካዊ ፈላስፋ ሶቅራጠስ ከ2400 ዓመታት በፊት እንዲህ ብሎ ነበር። ያልተመረመረ ህይወት ለሰው ልጅ ዋጋ የለውም። The unexamined life is not worth living። እንኳን ወደ ንቁ ቻናል በሰላም መጣችሁ። ለዚህ ቻናል አዲስ ከሆናችሁ እኔ ንቁ ነኝ። በዚህ ቻናል ጠቃሚ ሀሳቦችን እናነሳለን። እንዲህ አይነት ቪዲዮዎች እንዲደርሷችሁ የምትፈልጉ ከሆነ ይህን ቻናል ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ዛሬ ራስን ማወቅ እንዴት የስኬት መጀመሪያ እንደሆነና ህይወታችሁን የሚቀይሩ 5 ዋና ዋና ነጥቦችን ከታላላቅ ሰዎች ተሞክሮ ጋር እናያለን። እስከ መጨረሻው አብራችሁን ቆዩ። አንደኛ፣ እውነተኛውን ጥሪ መለየት። ፋይንዲንግ ኤ ትሩ ኮሊንግ። ስቲቭ ጆብስ እንዲህ ይላል፣ ስራችሁ የህይወታችሁን ትልቅ ክፍል ይይዛል። እውነተኛ እርካታ ለማግኘት ግን ታላቅ ነው ብላችሁ የምታምኑትን ስራ መስራት አለባችሁ። ታላቅ ስራ ለመስራት ደግሞ የምታደርጉትን ነገር መውደድ አለባችሁ። ራስን ማወቅ የሌሎችን ህልም መኖር ማቆም ማለት ነው። ብዙዎቻችን የምንማረው የምንሰራውና የምንኖረው ቤተሰብ ወይም ማህበረሰቡ ጥሩ ነው ስላለን ነው። ራስን ስታውቅ ግን ያንተ ውስጣዊ ኮምፓስ ወዴት እንደሚያመለክት ትረዳለህ። ለምሳሌ አልበርት አንስታይን ብንወስድ ራሱን ባያውቅና ለሂሳብና ለፊዚክስ ያለውን ፍቅር ባይረዳ ኖሮ ምናልባትም አንድ ተራ የመንግሥት ሠራተኛ ሆኖ ይቀጥል ነበር። ራሱን ማወቁ ግን የዓለምን ታሪክ እንዲቀይር አስችሎታል። ሁለተኛ፣ ጥንካሬንና ድክመትን በሚገባ መረዳት። ስዋት አናሊሲስ ኦፍ ሰልፍ። ሰንቱዝ ዘ አርት ኦፍ ዋር በሚለው መጽሐፉ እንዲህ ይላል፣ ጠላትን አውቀህ ራስን ካወቅ በ100 ጦርነቶች ውስጥ እንኳን አደጋ አይደርስብህም። ራስን ሳታቅ ጠላትን ብቻ ካወቅ ለአንድ ድል አንድ ሽንፈት ይገጥመሃል። ስኬት የሚመጣው ድክመትን በመሸፈን ሳይሆን ጥንካሬን በማጉላት ነው። ራስን ስታውቅ የትኛው ሜዳ ላይ ብትጫወት እንደምታሸንፍ ታውቃለህ። ለምሳሌ ሊዮኔል ሜሲን ተመልከቱ። ቁመቱ አጭር መሆኑ ድክመቱ ሊሆን ይችል ነበር። ነገር ግን ራሱን ስለሚያውቅ ትኩረቱን ፍጥነቱ ላይ፣ ቅልጥፍናውን ኳስን መቆጣጠር ብቃቱ ላይ አደረገ። ድክመቱን ሳይሆን ጥንካሬውን ስላወቀ የዓለም ኮከብ ሆነ። ሶስተኛ፣ ስሜታዊ ብልህነት ኢሞሽናል ኢንቴሊጀንሲ። ላኦ ቱዙ እንዲህ ይላል፣ ሌሎችን ማወቅ ብልህነት ነው፣ ራስን ማወቅ ግን እውነተኛ ጥበብ ነው። ሌሎችን መቆጣጠር ጥንካሬ ነው፣ ራስን መቆጣጠር ግን እውነተኛ ስልጣን ነው። ራስን ማወቅ ስሜትን ከመረዳት ይጀምራል። ለምን እንደተናደድ፣ ለምን እንደፈራ ካወቅ ስሜትህን መሪ ሳይሆን አገልጋይ ይሆናል። በሥራ ቦታም ይሁን በቤተሰብ ውስጥ ስኬታማ ለመሆን ስሜትን መቆጣጠር ወሳኝ ነው። ለምሳሌ ኔልሰን ማንዴላ በ27 ዓመት እስራት ውስጥ ራሳቸውን ባያውቁና ስሜታቸውን ባይገዙ ኖሮ ከእስር ሲወጡ በደቡብ አፍሪካ የእርስ በርስ ጦርነት ይነሳ ነበር። ራሳቸውን ማወቃቸው ግን ይቅርታንና ሰላምን እንዲመርጡ አስችሏቸዋል። አራተኛ፣ በራስ መተማመንና ግላዊ እሴቶች። ራልፍ ዋልዶ ኤመርሰን እንዲህ ይላል፣ አንተን ሌላ ሰው ለማድረግ ሌት ተቀን በሚጣጠር ዓለም ውስጥ ራስን መሆን ታላቅ ስኬት ነው። ራስን ማወቅ ማለት የምትሞትላቸው እሴቶች ወይም ቫልዩ መለየት ማለት ነው። እሴቶችህን ካወቅ ውሳኔ መወሰን አይከብድህም። ሰዎች ስለ አንተ የሚሉትን ሳይሆን ሕሊናህ የሚለውን ትሰማለህ። ምሳሌ፣ ሮዝ ፓርክስ በጭቆና ዘመን አውቶቡስ ውስጥ አልነሳም ስትል ራሷንና የምታምንበትን የእኩልነት እሴት ስለምታወቅ ነበር። ያ አንዴ አልነሳም ማለት ውሳኔ የሲቪል መብቶችን ንቅናቄ ቀሰቀሰ። አምስተኛ፣ የእድገት አስተሳሰብ ግሮዝ ማይንድሴት። ማህተመ ጋንዲ እንዲህ ይላል፣ በዓለም ላይ እንድታይ የምትፈልገውን ለውጥ አንተ ራስህ ሁን። ራስን ማወቅ እኔ እንዲህ ነኝ ተፈጥሮዬ ነው ብሎ መቆም አይደለም። ይልቁንም ዛሬ እዚህ ነኝ፣ ነገ ግን የተሻለ መሆን እችላለሁ ብሎ መነሳት ነው። ራስን ስታወቅ መሻሻል ያለብህን ቦታ ትለያለህ። ለምሳሌ ቶማስ ኤዲሰን አምፖልን ለመስራት 1000 ጊዜ ወድቋል። ራሱን እንደ ስኬታማ ተመራማሪ ባያውቅ ኖሮ በ10ኛው ሙከራ ተስፋ ይቆርጥ ነበር። አልወደቅኩም፣ የማይሰሩ 1000 መንገዶችን አግኝቻለሁ ማለቱ ራሱን ካለማቋረጥ የማሻሻል ችሎታ እንዳለው ስለሚያውቅ ነው። ወዳጆቼ፣ ስኬት ሎተሪ አይደለም። ስኬት ከውስጣችሁ የሚጀምር ጉዞ ነው። ዛሬ አንድ ጥያቄ ልጠይቃችሁ። እናንተ እውነት ራሳችሁን ታውቃላችሁ?
ዛሬውኑ አንድ ወረቀትና ብዕር አንሱና ጥንካሬያችሁን፣ ድክመታችሁንና በሕይወት የምትወዱትን ነገር መመዝገብ ጀምሩ። ራስን ማወቅ የአንድ ቀን ሥራ ሳይሆን የሕይወት ዘመን ጉዞ ነው። ይህ ቪዲዮ ከጠቀማችሁ ላይክ አድርጉት። ራስን ማወቅ ላለበት ጓደኛችሁ ሼር አድርጉለት። እንዲሁም በየሳምንቱ ሕይወታችሁን የሚቀይሩ መሰናዶዎች እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ። እስከሚቀጥለው ቪዲዮ ራሳችሁን እወቁ፣ ራሳችሁን ሁኑ።